ለቻናላችሁ አሪፍ የዩቲዩብ ባነር የምትፈልጉ ካላችሁ ይህ ቪዲዮ ለእናንተ ነው። በዛሬው ቪዲዮ ያለምንም ሶፍትዌር እና ያለምንም አፕ እንዴት የዩቲዩብ ባነር መስራት እንደምትችሉ አሳያችኋለሁ። እሺ ተመልካቾቼ ጎግል ክሮምን ደብል ክሊክ አድርጌ ከፍታለሁ። እናንተ የምትጠቀሙት የትኛውም ይሁን ደብል ክሊክ አድርጋችሁ ፋየርፎክስም ይሁን ጎግልም ይሁን ማይክሮሶፍት ኤጅም ይሁን የፈለጋችሁትን ከፍታችሁ መጠቀም ትችላላችሁ። እኔ ግን ጎግል ክሮምን ስለምጠቀም ጎግል ክሮምን ደብል ክሊክ አድርጌ ከፍተዋለሁ። ስክሪኑ ላይ እንደምታዩት snappa.com ብዬ ሰርች አደርጋለሁ። ከዛ እንደዚህ ያመጣልናል። ስናፓ ኩዊክ ኤንድ ኢዚ ግራፊክስ ዲዛይን መጥላለች። እሷ ላይ አንድ ጊዜ ክሊክ እናደርጋለን። ከዛ እንደዚህ አይነት ኢንተርፌስ ያመጣልኛል። ምናልባት መራ ጊዜ ከሆነ ገመጣችሁት እንደዚህ ነው የሚያመጣ። እንዲህ አይነት ነገር ነው። እዚህ ጋር ጌት ስታርትድ ፍሪ መጥላለች። እሷን አንድ ጊዜ ክሊክ ታደርጓትና ስማችሁን፣ ኢሜይላችሁን እንዲሁም ደግሞ ፓስወርድ ካስገባችሁ በኋላ አይ አም ኖት ሮቦት መጥላለች። እሷን እንደዚህ አክቲቭ ካደረጋችሁ በኋላ ጌት ስታርትድ ፍሪ ብላችሁ ክሊክ ታደርጋላችሁ። ከዛ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር አለማችን ላይ ያሉ በጣም ብዙ ፕላትፎርሞች አሉ። ኢንስታግራም፣ ፌስቡክ ለመሳሰሉት እዚህ ዌብሳይት ላይ መስራት ትችላላችሁ። እኛ ግን የፈለግነው የዩቲዩብ ባነር ለመስራት ስለሆነ የዩቲዩብ ባነር በሚለው ላይ አንድ ጊዜ ክሊክ አደርጋለሁ። ከዛ እንደዚህ አይነት ምርጫዎች ያመጣልናል። እንደምታዩት እናንተ የፈለጋችሁትን አንድ ጊዜ ብቻ ክሊክ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። በጣም የሚያማምሩ ለየት ያሉ ዲዛይኖች አሉ። እኔ እዚህ ጋር አንዱን ክሊክ አድርጌ እንዴት አድርገን ቴክስት አድ ማድረግ እንደምንችል፣ እንዴት ባክግራውንድ መቀየር እንደምንችል፣ እንዲሁም ደግሞ እንዴት አድርገን ዲዛይን ያደረግነውን ዳውንሎድ ማድረግ እንደምንችል አሳያችኋለሁ። እዚህ ጋር እዚህ ላይ ክሊክ ላድርግበት። እዚህ ጋር አንድ ጊዜ ክሊክ እንደዚህ ያመጣልናል። ለምሳሌ ይሄን ቴክስት ካልፈለኩት እኔ ደብል ክሊክ አድርጌ እቀይረዋለሁ። ለምሳሌ ዋን ስኩል ልበለው እኔ። እናንተም የቻናላችሁን ስም ቴክስት መጻፍ የምትፈልጉትን ጽፋላችሁ። ይሄ ስለማያስፈልገኝ ልደልተው። አሁን እንዴት አድርገን ሌላ ቴክስት አድ ማድረግ እንደምንችል ላሳያችሁ። እዚህ ጋር ቴክስት የምትላለች እሷ ላይ አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር አድ ሄዲንግ አለ፣ አድ ኤ ሰብ ሄዲንግ አለ። እናንተ የምትፈልጉትን መጨመር ትችላላችሁ። እኔ አድ ሄዲንግ የሚለውን አንድ ጊዜ ብቻ ክሊክ አድርጌ ወደ ውስጥ አስገባዋለሁ። ከዛ እንደዚህ ያመጣልናል። ለምሳሌ ይሄንን እንዴት ነው ከለሩን መቀየር የምንችለው የሚለውን ላሳያችሁ። እዚህ ጋር እንደምታዩት ደብል ክሊክ እናደርግበትና እዚህ ጋር ጥቁር ከለር አለች። እሷን አንድ ጊዜ ክሊክ እናደርጋታለን። ከዛ የምንፈልገውን ከለር እንደዚህ እንመርጥለታለን። የፈለግነውን ከለር ከስተመም አለን። ከፈለጋችሁ የምፈልጉትን በእነዚህ አይነት መልኩ ዲዛይን ማድረግ ትችላላችሁ ማለት ነው። አሁን ቀጣይ ደግሞ እንዴት አድርገን ባክግራውንድ መቀየር እንደምንችል ላሳያችሁ። እዚህ ጋር ባክግራውንድ እንደምትለዋን አንድ ጊዜ ክሊክ አደርጋታለሁ። ከዛ እንደዚህ የተለያየ ምርጫ ያመጣልኛል። እናንተ የምትፈልጉትን አንድ ጊዜ ብቻ እንዲ ክሊክ እያደረጋችሁ ማስገባት ነው። ለምሳሌ እናንተ እዚህ ውስጥ ያለውን ማትፈልጉ ከሆነ እዚች ጋር ሰርች ኢሜጅስ የምትላለች እዛ ላይ ሰርች ማድረግ ትችላላችሁ። ለምሳሌ እዚህ ጋር ካሜራ የሚላላ ስለ ካሜራ ሰርች ላድርግ። ከዛ ካሜራን በተመለከተ በጣም የሚያማምሩ ዲዛይኖችን ያመጣልኛል። እንደዚህ መጠቀም ትችላላችሁ። በጣም የሚያማምሩ ዲዛይኖች ነው ያሉት። እናንተ የፈለጋችሁትን መጠቀም ትችላላችሁ። ለምሳሌ እናንተ የምትሰሩት ኮንተንት ሪሊጂየስሊ ከሆነ ለምሳሌ ቸርች ብዬ ሰርች ላድርግ። በጣም የሚያማምሩ እንደዚህ አይነት ዲዛይን ያላቸው ቸርቾችን ያመጣልኛል ማለት ነው። እናንተ የምትፈልጉትን አንድ ጊዜ ብቻ ክሊክ እያደረጋችሁ ወደ ባክግራውንዱ ማስገባት ነው። ለምሳሌ መስጊድ ደግሞ ከፈለግን ሞስክ ብለን ሰርች አድርገን ማግኘት ይችላል። ከዛ እንደዚህ በጣም የሚያማምሩ የመስጊድ ዲዛይኖችን ያመጣልናል። የተለያዩ ፎቶዎችን ያመጣልናል። እነዚህን እንደዚህ እያስገባን በሚያምር ዲዛይን መስራት እንችላለን። የምንፈልገውን እንደዚህ እያስገባን እንትን ማለት እንችላለን። ለምሳሌ ስለ መኪና ከሆነ ካር ብለን
እንደዚህ ማስገባት እንችላለን። ኢንተር እንለዋለን። ከዛ በጣም የሚያማምሩ የመኪና ዲዛይኖችን እንዲሁም ደግሞ ፎቶዎችን እንድንጠቀም ያመጣልናል ማለት ነው። አሁን ደግሞ እንዴት ነው የራሳችንን ባክግራውንድ መጠቀም የምንችለው የሚለውን ላሳያችሁ። እዚች ጋር አፕሎድስ የምትላለች እሷን አንድ ጊዜ ክሊክ አደረጋትና እዚህ ጋር አፕሎድ አን ኢሜጅ የሚላለ እሱን አንድ ጊዜ ክሊክ አድርጌ እኛ የምንፈልገውን ባክግራውንድ ከዚሁ ከኮምፒውተራችን ማስገባት እንችላለን። እንደምታዩት የፈለጋችሁትን በኮምፒውተራችሁ አስገብታችሁ ከዛ ላዩ ላይ አንድ ጊዜ ብቻ ክሊክ በማድረግ መቀየር ትችላላችሁ ማለት ነው። ሌላው አስፈላጊው ነገር ምንድነው? እዚች ጋር ዙም ኢን እና ዙም አውት ለማለት ዋናው ቦታ እዚህ ጋር ነው። እንደዚህ ያደረግን ዙም ኢን ዙም አውት እያደረግን ማየት ያለብንን እናያለን ማለት ነው። ሌላኛው ደግሞ አስፈላጊው ነገር ሼፖችን እንዴት አድርገን ነው መጠቀም የምንችለው የሚለው ነው። እዚህ ጋር ሼፕስ የምትላለች እሷን አንድ ጊዜ ክሊክ አደርጋታለሁ። ከዛ የተለያዩ ሼፖች ያመጣልኛል። የፈለግነው ላይ አንድ ጊዜ ብቻ ክሊክ ማድረግ ነው። ለምሳሌ እዚህ ላይ ክሊክ ላድርግ። ከዛ በእነዚህ አይነት መልኩ ገብቶልኛል ማለት ነው። ይሄንን እንዴት ነው ከለር የምቀይረው? እዚች ጋር አንድ ጊዜ ብቻ ክሊክ አድርጌ በምፈልገው ከለር እንደዚህ መጠቀም እችላለሁ ማለት ነው። እንደገና ደግሞ ሼፕ ኦፓሲቲውን ደግሞ እዚህ ጋር ኮንትሮል ማድረግ ይቻላል። እንደዚህ ያደረገን እንጠቀማለን ማለት ነው። እዚህ ጋር ሪሳይዝ ማድረግ እንችላለን በፈለግነው የሰራነውን በሌላም ለመቀየር ለምሳሌ በኢንስታግራም ለመቀየር በፌስቡክ ለመቀየር እዚህ ጋር መፍታችን ነው። እንደፈለግን አድርገን እዚህ ጋር ሪሳይዝ ማድረግ እንችላለን ማለት ነው። አሁን እንዴት አድርገን ዳውንሎድ ማድረግ እንደምንችል ላሳያችሁ። እዚህ ጋር ዳውንሎድ የምትላለች እሷን አንድ ጊዜ ክሊክ አደርጋታለሁ። ከዛ ዌብ ኦፕቲማይዝድ ጂፒጂ የምትላለች እሷን አንድ ጊዜ ክሊክ አድርጌ ሴቭ አደርጋለሁ ማለት ነው። ከዛ አሁን ደግሞ ምናልባት ይሄንን ስራ ለቀን ወጥተን ተመልሰን መግባት ብንፈልግ እንዴት ነው ማድረግ የምንችለው? እዚህ ዌብሳይት ላይ እንዴት አድርገን ሴቭ ማድረግ እንደምንችል ላሳያችሁ። እዚህ ጋር ሴቭ የምትላለች እሷን አንድ ጊዜ ክሊክ በማድረግ ሴቭ እናደርገዋለን ማለት ነው። ከዛ እንዴት አድርገን ነው ይሄን ሴቭ ያደረግነውን ማግኘት የምንችለው ተመልሰን ስንመጣ የሚለውን ላሳያችሁ። እዚህ ጋር እንመለስና ከእንደገና አሳያችኋለሁ። እዚህ ጋር መጀመሪያ ስንገባ የነበረው ኢንተርፌስ ነው። እዚህ ጋር ከላይ ክሬት የግራፊክ ሚላላ እዚህ ጋር ደግሞ ሴቭ ደ ግራፊክስ የምትላለች እሷን አንድ ጊዜ ክሊክ አደርጋታለሁ። ከዛ መጀመሪያ ሴቭ ያደረግነው ይመጣልናል ማለት ነው እዚህ ጋር ማለት ነው። ከፈለግን አድ ፎልደር ብለን ሌላ ፎልደርም ክሬት ማድረግ እንችላለን። ከዛ ስም እንሰጠዋለን። እኔ ዋን ስኩል ልበለው። እንደዚህ ዲዛይን ማድረግ እንችላለን። እንዴት ነው የሚጨመረው? አሁን ደግሞ እንዴት ነው የሚጨመረው የምንጨምረው፣ እንዲሁም ደግሞ እንዴት ነው የሚቀነሰው የምንቀንሰው፣ እንዴት ነው ዲዛይን የምናደርገው የሚለውን እናሳያችሁ። እዚህ ጋር አንድ ጊዜ ብቻ ክሊክ በማድረግ እንደዚህ እንገባለን ማለት ነው። ከዛ የምንጨምረውን እንጨምራለን፣ የምንቀንሰውን እንቀንሳለን ማለት ነው። በእንደዚህ አይነት መልኩ ለዩቲዩብ ቻናላችሁ አሪፍ አርት መስራት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። በቀጣይ በአሪፍ ቪዲዮ እመጣለሁ። እስከዛ ቻው።